ሁላችንም ስንጠብቀው የነበረውን አስደሳች ዜና ነው ይዤላችሁ የመጣሁት። እህታችን ላይላ ኑር ሰቦ ወደ ኢትዮጵያ ለመመለስ የሚያስፈልገውን የበረራ ፎርም ሙሉ በሙሉ ሞልታ እንዳጠናቀቀች እየተነገረ ነው። የፊታችን ሰኞ ወደ ሀገሯ የምታደርገውን ጉዞ ለመጀመር ትላንት ወደ በረራ ማቆያ እንደገባችም ተነግሯል። ነገሩ እውነት መሆኑን የሚያመለክተውም የላይላ ኑር ሰቦ ወንድም ላይላ ኑር ሰቦ ሁሉንም ፕሮሰስ ጨርሳ ሀገር ለመግባት ዝግጁ መሆኗንና በጥቂት ቀናት ውስጥ ኢትዮጵያ ልትገባ እንደምትችል መናገሩ ነውና ኢንሻአላህ አላህ እውነት ያደርገው ዘንድ እንመኛለን። አላህ በሰላም ከቤተሰቦቿ ጋር ያገናኛት፣ በሰላም ለሀገሯ ያብቃት እላለሁኝ። እህታችን ላይላ ኑር ሰቦ የበረራ ፎርም ሞልታ ለፊታችን ሰኞ ወደ ኢትዮጵያ በረራ ለማድረግ በረራ ማቆያ ክፍል መዘዋወሯ እየተሰማ ነው። ይሄ ትክክለኛ መረጃ ነው። እንግዲህ እህታችን ላይላ እንግዲህ ለሀገሯ እንደምትበቃ ነው መረጃዎች እያሳዩ ያሉትና ሁላችሁም እንኳን ደስ አላችሁ። ከዚህ ውጭ ሌላ ነገር ማለት አላህን ማስቆጣት ስለሆነ እንግዲህ የመሞቻ ቀኗን ስትጠብቅ የነበረች እህታችን ለሀገር መብቃት ማለት የቀጠሮ የቀን የትላንት የዛሬ ነገር ካልሆነ በስተቀር ሌላ ምንም ትርጉም የለውምና ለዚህ እንድትበቃ ያደረጋችሁ ኢትዮጵያውያንና ሌሎቹም ደጋግ የሰው ዘሮች በሙሉ ምስጋና ይገባቸዋል። እህታችን አሁንም በሰላም ለሀገርሽ ያብቃሽ ማለት ነው። ሌላ የሚባል ነገር ምንም ነገር የለም።